ነቢያት ጠቅላይ ሚኒስቴር ብለናል እኮ ሾመናል። አንተ ቆይ ተኩሽ ቆይ ምክንያት ያው ሐሰተኞቹ አንተ ጋር ነው የሚመጡት። የሐሰተኞቹ ደጋፊ አንተ ነህ። ጌት ነው የሐሰተኞቹን ስደግፈኝ ሙሉ ወደ በምኑ ሚዲያ እኔ ሐሰተኞቹን ደግፈ ሁሉ ሐሰተኛ አንተ ጋር ነው የሚመጣ፣ አንተ ጋር ነው የሚያወራ፣ እዚህ ጋር ነው ምን የሚደረገው። ይሄንን ሙሉ ስብሰባው አንተ ጋር አይደል? ምን ነው ጉዳችሁን የምታወጣ አንተ፣ እነሱን የምታወጣ አንተ፣ የማትሰማ የማትጠራ የማታወራ ነገር የለም። ስለዚህ ይሄንን በዚሁ እንለፍ። እንለፍ አይደለም ዝም ብለህ ስሜን አጥፍታ ማማለፍ አትችልም። ስም ማጥፋት አይደለም እኮ ሶፊዬ ተወራ እኮ ነው። እኔ አይደለም ያወራል። ይሄ በዚህ ትታወቃለህ እኮ በቃ ጠቅላይ ሚኒስቴር ነኝ። የማ የሐሰተኞች ይሄ የማረግ ስም ነው። በቃ ተቀበል። ከዛሬ ጀምሮ ጠቅላይ ሚኒስቴር ነኝ በሚል ግን የሐሰተኞች ነኝ። የኢትዮጵያ አይደለም። ይሄንን ውሰድ፣ ዝም ብለህ ውሰድ። ካልሆነ ደግሞ አንተ ራስን አሻሽለ ከዚህ ዓለም ወጥተህ የምትመጣ ከሆነ ፓስተር ሶፊ ወይ ቤተ ክርስቲያን ምን ብለን እንመጣዋለን? እኛም በዛን ሰዓት በዛ እናውቀዋለን። ምን ማለት ነው? እኔ እኮ አንተ ቤተ ክርስቲያን እኮ መጥቼ አገልግያለሁ። መጥተሃል። በቃ መጥተህ አገልግልሃል። ሌላም አገልግሎት ጀመርኩ እኮ እሱ አላገለገልክም እኮ አታገለግልም እያልኩ አይደለም እኮ አገልግሎቱ ላይ አይደለም ጥያቄ ላይ እኮ እኔን ታዲያ ከየት አመጣህ ነው የሐሰተኞች ጠቅላይ ሚኒስትር ነው ብለህ የምትለው? እኔ ሐሰተኛ ነቢያትን እፈለፈላለሁ? ሁሉን የምትጠራ አንተ አይደለ? እዚህ ሚዲያ ላይ መጥቶ የማወሩ ዋለ አንተ ጋር አይደለ? አፈር የሚበላ አንተ ጋር አይደለ? ዘይት ቢጠጣ አንተ ጋር አይደለም? ድንጋዩን በላ የሚል አንተ ጋር አይደለም? መጣ ከአርባ ምንጭ ከወላይታ በእግር አዲስ አበባ ገባ የሚል አንተ ጋር የማይመጣ ምን ጉዳል? ምን ብለህ ነው ያመጣ? ግን ሰላም ነህ አይደለ? አንተ በግል ከኔ ጋር ችግር አለብህ ነው? እኔ ያለው ችግር አይደለም ያለው እውነት መናገር ችግር ከሆነ ችግር አለብኝ፣ ካልሆነ ደግሞ የነገርኩህ እውነት ነው። አፈር ይዞ የመጣ አንተ ጋር ነው አይደል? ስለዚህ ምን ላድርገው ታዲያ? ስለዚህ ከዚህ ዓለም መውጣት ነው አለብን ነው ምን እኔ ግን ተረጋግተህ አውራ። በትክክል ተረጋግቼዋለሁ። ተረጋግቼ ነው እያወራ ያለው እኮ። ታዲያ እኔን ስሜን እያጠፋ ስቱዲዮ ድረስ መጣ ኖ አሁን ሙሉ የሐሰተኞች አሁን ባለፈው በቲክቶክ ገብተን ስናወራ ነበር። በቲክቶክ ገብተን ስናወራ የሰው ስም የምኑ ሲጠፋ ቢንያምን ለረጅም ሰዓት ከዛ በኋላ ደውለ ፔስታል ሆዱ ውስጥ ያለ ለምን ምናምን ብለህ ሲጠይቀኝ አንተ ራስህ እኮ እሱ ነው ለዛ ጠየቀኝ። ለምንድን ነው ሐሰተኞች እንነኩ አትፈልግማ? ለምን ተናገርክ የምለው ነው እኮ ጠየቀኝ። እኔ እኮ አሳንሼ ነው ለሰው አእምሮ መናገር። ቢንያም ውስጥ እኮ ማለት ነው ለማኝ ያዘ ፔስታል አይደለም ባርሜል ያዘ እብድ ነው በሆዱ ውስጥ ባዶ ፔስታል ያዘ ለማኝ አይደለም ሆዱ ውስጥ ባርሜል ያዘ ነው ሆዱ ውስጥ በልቶ የማይጠቅ ኢየሱስን የሸጠ ይሁዳ እኮ ይሁዳ ለቀብን እኮ ዝም ብሎ ሲሳደብ ነበር። በዛን ሰዓት አሁን አንተ መዝጋት ነበር በማቆም ነው መዘጋው። አንተ ላይ እንዳልዘጋውብህ እንደ እነሱ ላይ መዘጋው። እኔ እኮ አንተ እኮ የነገርኩት እኮ ትክክለኛ ሐሳብ ነው። አንተ ነው አየህ፣ ከኔ ፈረንጅ አንተ ፈረንጅ ይሻላል። ኖ አንተ ደቂቃ ሳልሰጥህ ሐሳብን ጨርሰህ አንተ ፓስተር ነህ አይደለ? ፓስተር ነህ አይደለ? ኦኬ። ስለዚህ እና እናት ቤተክርስቲያን ምን ቤተክርስቲያን እያልክ ሌላ መላእክትን ትደግፋለህ? አሁንም ቢሆን ኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን እንደሆነች እናገር። እሱን አይደለም እኔ የምናገረኝ፣ እሱ ላንተ ነው እናት ሆነች ለኔ አያቴም አይደለችም እኮ ላንተቱ ግን የኢትዮጵያ ኦርቶዶክስ የኔ እናት ቤተክርስቲያን ለኔ አይታለ አይደለ? የሞተልኝ ኢየሱስ ነው። ለኔም የሞተልኝ ኢየሱስ ነው። ስለዚህ አንተ አረ ላንተ ብዙ ሞቷል። እናቲ ሞታለች ላንተ በፍጹም ኖ እያልክ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን ናት ማለት እሷም በኢየሱስ ክርስቶስ ሞትና ትንሣኤ ታምናለች። ምን ነው አንተ እናት አይደለም ጡት ጠብተህ አይደለ ያደከው? ስለዚህ እናት አይደለም እናት አይደለ እንዴ? እናትን ጥቅም እንኳን አታውቅም እንዴ? ጡት ጠብተህ አይደለ ያደከው? እናት እንዴት ስታረግ ነው እናት የምትባለው? እናት የኦርቶዶክስ ቤተክርስቲያን አሳድጋናለች። አኛ ምን አርጋ ወንጌል እንድናውቅ ታዲያ ለምን መጣ እዚህ? ወንጌል በርቶልኝ ታዲያ እዛ ወንጌል ከሌለ እዚህ ከበራልኝ ለምን ጨለማን ትሰብከኛለህ? የምን ጨለማ? እዛ ካልበራልኝ እዚህ በርቶልኝ ነው መጣ እያልኩ እኮ ነው። ትላንትና ጨለማ ውስጥ ነው አለች ትላለህ። እዚህ ጋር ደግሞ ስለምን ብርሃን ነው የምታወራው? ምን ሆኖ ነው እናት የሆነልኝ? ጋረደኛ ትልም እየነገርኩ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ወንጌልን ያወቅኩት። አንተ እዛ ነው ያወቅኩት። ስለዚህ እኔ አይመለከተኝ። እኔ ያወቅኩት መስጊድ ውስጥ ነው። እኔ ሙስሊም ነኝ። ስለዚህ አላቆም። አንተ የምትጠራ የመላእክቶችን ስምና ቁጥር ከፈለክ በቁጥራቸው ልክ እዚህ አንገት ላይ አድርገህ መት ትችላለህ። ለኔ አይገባኝም፣ ብትነግረኝም አይገባኝም። መቀበሉ ማልችለው ሊወስዶ ማልችለው አይታለም። የሞተልኝ የበራልኝ የተገለጠልኝ ያዳነኝ ስለኔ የተወጋ ኢየሱስ ነው። እሱን ነው መስበክ